አንቺ የግድ መናገር አለብሽ። ሰው አግቶሽ ነው ወይስ ራስሽ ጠፍተሽ ነው? አንደኛ ኦዲየንስን ማወቅ አለበት፣ ህግ የሚያዝ ጉዳይ ነው ብለዋል። ከዛ እሷ እንዲህ አይነት ነገር እንድጠይቀኝ አልፈልግም። ሳትወድ በግዶ ያ ግድ ነው ህግ ስለሆነ ህግ ደግሞ እቺ ስም ያጠፋውትና ለቀን ምናምን ያደሩት ሰዎች ክስ መስርተው ኤፍሬም እና ማን ነው ዳኒ መጠየቅ ይችላሉ። አንደኛ በማያውቁት ነገር ነው እኛ እናቀም እያሉ ነው እንትን ያደረጉ። ስለዚህ ህግ ራሱ ይጠይቃታል፣ ሳትወድ በግዷ ማለት ነው። ሳትወድ በግዷ ህግ ይጠይቃታል፣ ወደደችም ጠላች። እነሱም ካልሆኑ ደግሞ ይቅርታ መጠየቅ አለባት። እሱ አብርሃም በይቅርታ መጠየቅ አለበት። ይቅርታ የምትጠይቀው ጉዳዩን እኔ ካለቀ በኋላ ነው እንጂ ጉዳዩ ካለቀ በኋላ ከተሰማ በኋላ ያ በራሴ ምክንያቱም ከታወቀ በኋላ ነው ይቅርታው። እነሱ ሊቀበሉ እንዳይቀበሉ ህዝብ ጦጣ እኮ ነው ያደረገችው አንቺ አንድ ፍሬ ገና መሄድ ያልቻለ ዱዳ ልጅ የእሷ እና የሱ ደጋፊዎች ብርና አውጥተን እናስገድለዋል እኮ አንቺ ምን ኃይል ቆሻሻ ትውልድ እንደሆነ እንግዲህ ዱዳ ልጅ አንድ ፍሬ ልጅ ገንዘብ አዋተን ሰጠን እናስገድለዋለን። እሱንም እንግዲህ አስቢ ዱዳ ልጅ ምን ያውቃል? ገና ሮጦ ያልጠገበ ልጅ ገና ነፍሰ ስጋችሁ ደግሞ ይሄን አታውሪ እሳት ይልቀቅባችሁ ሩታ እውነቱን መስማት ስላለበት ነው ህዝቡ። እውነቱን ራሳቸው የእሱ ደጋፊዎችና የእሷ ደጋፊዎች ምን ያህል ቀጣፊ እንደሆነች እውነቱን እንዲያውቁ ነው። እኛ አሁን እውነት ማወቅ አለበት። እውነት እኮ እያደር ይወጣል እኮ ወዴ አይቀርም። ምረጋ ለሞታ ምረሽን ታሙት ተሰብስቡላቸው ሼር አታረጊም። ሲጀመር ሪካርድ ማድረግ እኮ ነው በጣም ይዘገናል። የምራታው ይሄንን አታው ይሄንን እንደው የሰይጣን ወር ይደፈን ምናምን እሱ ሞቷል እኮ እሱ በቁሙ ሞቷል። እኔ በስማም አብርሃም በቁሙ ሞቷል። ልጁ ከሞተ ዘነ ወሬ ውስጥ ሲከቱት ማስቆም ያልቻለ ሰው ስማም ይሄ በቁሙ ሞቷል። የምር እኔ እውነቱን ልናገር እኔ የኔ ባል ቢሆን የምር ዘይት አፍልቼ ነው የምጨምርበት እና ተሞተ በላይ ካለ በታይ አድርጌ ነው የማኖረው። ራራን ያሲድ አፈስበታል። አሲድ ነው መፈስበት። እዛው እግዚአብሔር ልቦና ይስጠው። ግን ቢያንስ ልጁ እሷን እንኳን እሺ እሷን ፍቅሩ አልቋል እንበል ችግር የለው። ግን ዱዳ ልጁን አንስተው ሲጥሉ ትላንትና ስትመጣ ነው እውነቱን ተናገሪ እኔ ልጄንም እናታ እንዲያርግ ያሉ ብሎ ይል ነበር። እውነት እሱ እውነትን ይዞ የሚጓዝ ቢሆን በጣም ውሸታምና ራሱ ጋር እንደነበረች ተመካክረው እንዲህ እንዳደረጉ የምታውቂው በቃ ይለጣጠፍባታል ምናምን ተለጣጠፍ አይደል እንዴ አስመሰል እኮ እንዴት እንደሚያስመስሉ ምን አይነት ቆሻሻ እንደሆነ በጣም ለብር እንደዚህ ሰው ለብር ልጅሽ ዱዳ ልጅሽ አይደለም ዛሬ ፈረንጆ ሲናገር የፈረንጆን ቪዲዮ ትላንትና ነው አይታችሁታል። አልጠፋችም እሷን ደብቀው መግባት ልጁ እሷን እስር ቤት መክተት ልጁ መውሰድ ነበር አላማው። አልተሳካላቸውም እንጂ ተከከሉ። ፈረንጆ እኮ ነው ትክክለኛ ነገር እውነቱን እኮ ነው ፈረንጆ። እሷ ደግሞ ዛሬ እሱን እስር ቤት ማስገባት አለባት። ተራዋን እሱ መታሰር አለበት ዛሬ። በጣም ባለጌ ነው በጣም ኧረ ጠግቦ ቲቪቱስ ጠግቦ ደረቱ ተደፍቶ እድሜ ለሩታ ሀብቴ ሰላም እንዴት ዋላችሁ የኔ ውዶች? ስንት ሱቆ ብዙ ፕራንኮች ብዙ ነገር የእሱን የቪዲዮዎች አይታችሁ እንደሆነ ከ50,000 ማለፍ አልቻለም። እድሜ ለሩታ ግን ሰው ይክዳል ቪዲዮ ላይ እኛ አሁን ብዙ ጊዜ ዩቲዩብ ቀድሞ የከፈተው እሱ ነው። ማንም አልካደም። ግን የሱ ፎሎወር አያድግ ማንም አያቆም ነበር። ሩታ ከመጣች ወዲህ ነው የታወቀው። አብሶ አረብ ሀገር ግን በጣም ሲሸመጥጡ ከዛ በፊት እኮ ነው ሚዲያ ከፍቶ ነበር። ማንም አያቆም ነበር እኛ አወቅነው ሩታ ስትመጣ ነው አናቆም። እኔ አሁን ብዙ ቪዲዮ ዩቲዩብ ላይ አለው ግን እሱን አላቆም ነበር ጭራሽ። ሩታ ስትመጣ ነው ሰው ሼር አድርጎልኝ ያየሁት። አረ እና ውሸት ነካሽ እንዴት ነው ሰው እኮ አለ እንዴት ላንድሽ እንዴት ትረሻለሽ አንቺ የበላሽበትን ሳን እንዴት ስሚ ወዴ ፍሬው ምን እንዳለ ሰምተሻል? 10 ባዝሊን እንኳን ታሽቶ እንኳን ወዝ ያረቱ እውነቱ እኮ ነው ማርያም እውነቱ ነው ፍሬው ደሳን ጊዜ ኢንተርቪው ያደረገው ሰዓት አይታችሁታል? አብሮ ቪዲዮ እውነቱን እኮ ነው ያስብላል። የፍሬው ነገር እኮ አንድ ጠብ ምን ነገር የለም። እውነት ማለት ነው። ፍሬው መስማ
እንደ ፍሬው እኮ ችግሩ ምንድነው? ሩታ ስታበሳጨው በቪዲዮ ይነሳባታል። አሳን እውነት ነው፣ ልክ ነው። ለምን እሱ አሁን ሩታ እንደዘርጋው ከእውነት ጎን ይቆምና እንትን ይላል። እሷን እንደ ወንድም እንዴት ነው ጠልቶ አይጠለሽም፣ ግን ይቆጣሻል። ልክ አይደለም ነው ተመለሽ። የሚወድሽ ሰው እንደዛ ነው። ልክ የእንትናን ደግሞ ባህሪ የቡዜ ምን አደረገች? አንድ ስህተት ሩታ ስትነሳ ለካ መጀመሪያም ሩታ ማጥፋት ነበር አላማዋ፣ ተነሳችባት። ልክ እንደዚህ አይነት ባህሪ ያላቸው ሰዎች አሉ። አስመሳይ ናት አለ ማለት ነው። ቪዲዮ ከዛ ምን አለ መሰለሽ፣ እኔ እኮ የሩታ ነገር ይገርመኝ ማነው የፍሬውን ማብራሪያ ደግሞ አምሮባት ነው የመጣችው። ሶ ኪዩት ሆና ነው እውነት ስራን ብሉ ነገር ያምርባታል ብሎ ስሚ ምን አለ መሰለሽ፣ ምንም አድርጎ ሳይመቻቸው እሷ ቀምበቀን ስሚ ምን አለ መሰለሽ፣ እያጠባች እኮ ሴት ልጅ እኮ ትጎዳለች፣ ግን እያማረባት ማሻአላ። ማን ነው ያንተና ያለውን ሰምተሽዋል? ምን እንዳለ ጡቱ ለሉሌ እንደሆነ ሲያውቅ ነው ቤለቆ የጠፋው አለ። ጫሁት በታይባብ የዚህኛው ነጥፏል። የእንትና የሄርሜላ ነጥፏል ማለት እኮ ወተቴ ነው። አስተካክሉ ምን እንዳለ ሰምተሻል? የሆነ ነጭ ቀሚስ ለብሳ በቃ ተጫዋት ምናምን ይሄ አልጋ ያምሩ ምናምን ስትለው፣ ከዛ ፍሬው ምን አለ? እንዳትለቂው በአንድ ብርጭቆ ወይን አይደል እንዴ ተዝረከረከ። የሚገርመው ማርያምን ነው የምላችሁ ሩቲ በዚህ ሰዓት እንትናን አብርሃም ስለማትፈልገው ነው እንጂ ሩቲ ፈልጋ እንደ ሄርሜላ ተሽለጥልጣ እንደዚህ ሆቴል ተኝታ ምናምን ቢሆን የምትፈልገው በደቂቃ በሰኮንድ ውስጥ አብርሃምን አዝረክርካ ውስጥ ሰራው። ስለማትፈልገው ነው ማወቅ አልቻሉት አሁን ማለት ነው። እሱም ቢብሎ አልፈልጎም ብሎ ምናምን የሆነ ቪዲዮ ታስታውሳላችሁ? ባለፈው ክፍል ውስጥ መኝታ ቤት ሲገባ ለምን አይ ቆይ ሳሎን እዛው ነን እናውራ። ከዛ ምን እንዳለን ገብተሻል? በቃ ሩትዬ እንደተመቻት እንላለን። አሁን በቃ አልፈልገውም ምናምን ትልና ፎቶ መኝታ ቤቱ፣ ሳሎን፣ ሽንት ቤት ሳይኖር ይቀራል ያ ፎቶ ይላል። በሳ አይ እሷ በዚህ ሰዓት አሁን ስለማትፈልግ ነው። እና ደግሞ አይታችሁት እንደሆነ የሆነ ነገር ከቪዲዮ ኋላ ከሆነ ሮጦ ይመጣና እሷ እንደዚህ አድርገኝ። ታዲያ ስሚ ሆዴ፣ ታዲያ ይሄንን እኮ አይቶ ነው ጫታሙ። አንቺን ሆነ ቢፈጠርብሽ ራሱ ቆፍጠን ብለሽ ፕሮብሌም በቃ ብለሽ ወንድ ልጅ ነሽ፣ ሁሉንም አታወሪ። ወንድ ልጅ ስትሆኝ አብሶ እዚህ ሚስጥራዊ የሆነ ነገር አታወሪ። ሚዲያ ላይ ወጥተሽ ማለት ነው በቃ ኢምፖሲብል የሆነ ነገር ተሰጪውና ታስቆሚዋለሽ ማለት ነው። እሱ